ሰላም ጤና ይስጥልኝ ቤተሰቦች። ዘጎት ላይፍ የተሰኘው ፊልም ብዙዎቻችሁ የጠየቃችሁን ያላችሁ ቴሌግራም ላይ ያለ ሙሉ ፊልሙ ከፈለጋችሁ ግን በትንታኔ ባጭሩ ላስቃኛችሁ። ወደ ፊልሙ እንግባ። የፊልሙ መጀመሪያ ላይ ነጂብና ሐኪም የሚባሉ ሁለት ሰዎች ይታያሉ። እነሱም ለስራ ወደ ሳውዲ አረቢያ የመጡ ሰዎች ናቸው። ኤርፖርት ላይም ከጠራቸው ካምፓኒ ወይም ካመለከቱበት ካምፓኒ ሊቀበላቸው ሰው ይመጣል ብለው እየጠበቁ ነው። ግን ረጅም ሰዓት ቢጠብቁ ማንም አልመጣም። ስልክም ደውለው ለመጥራት ሞከሩ። ግን የረፍት ቀን ስለነበረ ስልክም ሊነሳ አልቻለም። ረጅም ሰዓት ከጠበቁ በኋላም አንድ ሰው ያገኛሉ። ያ ሰውም ወደ እነሱ ይጠጋና አረብኛ ያናግራቸዋል። ምንም ነገር ሊገባቸው ስላልቻለ በቃ ይሄ ነው ሰውየው ብለው አመኑ። ከዛም ከሱ ጋር አብረው ለመሄድ ይወስናሉ። በእርግጥ ቀደም ብሎ ልክ እንደነሱ ሌሎች ሰዎች መጥተው ነበረ። እነሱን በባስ ነበር የወሰዷቸው። ይሄ ሰው ግን በግል መኪና ነው ይዟቸው። ለዛውም ፒካፑ ላይ ከኋላ እንዲቀመጡ ነው ያደረጋቸው። መንገዶቹን፣ ሸለቆዎቹን እና የሚያማምሩ እይታዎችን ሲያዩ በጣም ደስ አላቸው። ምክንያቱም እስከዛሬ እንደዚህ ነገር አላዩም ነበረ። የዛኔም ነጂብ ለእናቱ መደወል እንዳለበት ትዝ ይለዋል። ለምን መድረሱን ለማረጋገጥ። አንደኛም በመኪናው ተንጠልጥሎ ፎን ቡት ወይም ስልክ መደወያ ቦታ ላይ አቁምልኝ ብሎ ይለዋል። ሰውየው ግን ምንም ነገር አልገባውም። ባገኛቸው ሰዓትም መጀመሪያ የሁለቱንም ፓስፖርት ተቀብሏቸው ነበር። በረሃ መሀል ላይ ከወሰዳቸው በኋላም ሐኪምን አውርዶ እንዲሄድ ያደርገዋል። ነጂብ ደግሞ ለምን ይሆናል ብሎ ሲቆረቆርለት ሰውየው መደብደብ ይጀምራል። ከዛ ሐኪምን እዛ ይተውና ነጂብን ከራሱ ጋር ይዞት ይሄዳል። ከትንሽ ጉዞ በኋላ መኪናው ሲቆም ዙሪያውን የሚያየው ነገር እጅግ በጣም ይደነቃል። ምክንያቱም ምንም ነገር የለም፣ በረሃ አሸዋ ብቻ ነው። እዛ በረሃ መሀል ላይ ያለች ትንሽ ቤትን ነጂብን አስቀመጠው። መጀመሪያ የተነገረው ማቀዝቀዣ ያለው ክፍል ታገኛለህ፣ እረፍት ታገኛል ነበር የተባለው። ግን እዚህ ያየው ነገር ተገላቢጦሽን ሆነበት። ነጂብን በራሱ ቋንቋ ለዛ ሰውዬ ምን እንደተፈጠረ ወይም ደግሞ ያለውን ነገር ሊያስረዳ ይሞክራል። ግን ሁለቱም የሚነጋገሩት ነገር አንደኛው የሌላኛውን ቋንቋ አይችልምም አይገባውም። ግን የሰውየው ባህሪ ሲታይ ነገሩ ቢገባውም ራሱ የሚያደርገውን ነገር የሚያቆም አይመስልም። በዛው የሚቀጥል ነው ይመስለው። እዛው ቦታ ላይም ነጂብ አንድ ሽማግሌ ያገኛል። ያ ሰውዬ ህንድኛ ነው የሚችለው፣ መለያለም ቋንቋ አይችልም። ነጂብ ደግሞ መለያለም ቋንቋ እንጂ ህንድኛን አይችልም። ከዛም አጠገቡ ያገኘው ታንከር ላይ ውሃ ይጠጣና እዛው ጋደም ይላል። በጣምም ስለበረደው ከታንከሩ በታች ገብቶ ጥቅልል ብሎ ለመተኛት ይሞክራል። ከዛም ወዲያው በሀሳቡ ወደ ሳውዲ ለመምጣት እንዴት እንዳሰበ መለስ ብሎ ያሳየናል። ነጂብ አገሩ እያለ የተለያዩ ንጥረ ነገሮችን ከወንዝ ውስጥ ማውጣት ስራ ይሰራ ነበር። የሚስቱ ወንድም ሰንቶሽ የተባለው ደግሞ ሳውዲ ውስጥ ይኖር ነበረ እና በጣም ብዙ ብር ይልክላቸው ነበር። ጥሩ ገንዘብ እንደሚያገኝ የሚናገር ነበር። ከዛም ሰንቶሽ ለነጂብ አንተም እኮ እዛ ብትመጣ በደምብ ትሸቅላለህ ብሎ ይነግረዋል። ለመሄጃ ወይም ለቪዛ የሚያስፈልገው 3000 የህንድ ሩፒ ያስፈልጋል። ያ ደግሞ ነጂብ የለውም። ከዛም ሳውዲ ሄጄ ሰርቼ ያልፍልኛል ብሎ ቤቱንና ንብረቱን በእዳ በማስያዝ ብሩን ማዘጋጀት ይጀምራል። ከዛም ሰንቶሽ ኩማር የተባለ አንድ ግለሰብ ያገናኘዋል። ያ ሰውም ፓስፖርትና ቪዛ ያዘጋጅለታል። የነጂብ ቤተሰብ ውስጥ ያሉት እናቱና ሚስቱ ሳይኑ ናቸው። ሚስቱም ደግሞ አርግዛ ነበረ። ነጂብ ሚስቱን በጣም ያፈቅራል፣ እናቱንም በጣም ይወዳል። ስለዚህ የሁሉ ነገር የሚያደርገው ለነሱ ደስታ ብሎ ሰርቶ ተለውጦ አልፎለት ለሚስቱም ለልጁም ለቤተሰቡም ጥሩ ህይወትን ለመስጠት ጥረት እያደረገ ነበር። ተኝቶ ይህን ነገር እያለመ እያለ በድንገት በእርግጫ መጥቶ ይቀሰቅሰዋል አንድ ሰው። ከዛም ሩጥ ይለዋል። ሳይኑ አቻር የሚባል ምግብ ሰርታ ሰጥታው ነበር ለነጂብ። ወደ አፍንጫው አስጠግቶ ምግቡን እያሸተተ ቤቱ ይናፍቀዋል። ከነጋ በኋላም ዞር ብሎ ሲያይ ያ ሽማግሌ ሰውዬ ፍየሎችን እያለበ ያየዋል። ነጂብም ስምህ ማን ነው ብሎ ይጠይቀዋል። ሽማግሌውም ስም ረሳሁትኝ አለው። ሰውየውም ያለበውን ወተት እንካ አቀብል ብሎ ይለዋል። ነጂብ ደግሞ ቋንቋው ስላልገባው ጠጣ ያለው መሰለውና ስለ ራበው ጠጣው። ሰውየውም በቁጣ በምልክት ሂድና ለከፊል ሰጥተው ሆና ነው እንጂ ያልኩ ጠጣ አላልኩም ብሎ ይለዋል። ከፊል የተባለውም እንግዲህ ከጠጣ በኋላ ከሽማግሌው ስራ ልመድ ብሎ ይልከዋል። እነሱ ይናገሩ እንጂ ነጂብ ግን ምንም ነገር እየገባው አይደለም። እባክህ ልቀቀኝ ከዚህ ልሂድ ብሎ እግሩ ላይ ወድቆ ቢለምነውም ከሽማግሌው ስራ ተማር ብያለሁ ሂድ ከዚህ ይለዋል። ከዛም ከኤርፖርት ያመጣቸው ሰውዬ ሲመጣ ያየውና ነጂብ ሮጦ ሄዶ ያናግረዋል። ይህም ደግሞ የእነሱ ኃላፊ ነበር። ከዛም ያሳለፈው ችግርና ከገጠር እንዴት ተቸግሮና ምን ያህል ህይወቱን አደጋ ላይ ጥሎ እንደመጣ ያስረዳዋል። ግን እነሱ ቋንቋ ምንም ስላልገባቸው አርፈ ስራን ስራ ብቻ ነው የሚሉት። ምንም ነገር ስላልገባቸው ሀዘኑ ህመሙ ምንም ነገር ሊረዱት አልቻሉ። እነሱ የሚፈልጉት እሱን ማሰራት ብቻ ነው። አንድ ወረቀት ላይም ከማን ምን ያህል ብር እንደተበደረ ጠቅላላ ይጻፈበት ነበረ። እሱን እያሳየ እንኳን ለማስረዳት ሞከረ። ከዛም እነሱ ያ ማስታወሻ ደብተሩን ጭራሽ ይቀዱበታል። ምክንያቱም ለሌላ ሰው የሚያሳየው ምንም አይነት ማስረጃም ሆነ መረጃ እንዳይኖር ስለሚፈልጉ። ከዛም እነሱ ወፋፍራም ቂጣ ጋግረው እየበሉ ነበረ። ለነጂብም ብላ ብለው ሰጡት። ቂጣውን በጣም ወፍራም ስለሆነ ውሃ ውስጥ ተነክሮ የሚበላ ነበር። ስለዚህ በየቀኑ ይሄን የሚበላው ማለት ነው። ሽማግሌው እንግዲህ እንደሚታየው እረኛ ሆኖ ነው እዚህ የከረመው። ስለዚህ ነጂብ ለሱ ዋና መንገድ ምን ያህል ይርቃል ከዚህ ብሎ ይጠይቀዋል። ሰውየውም በጣም ሩቅ ነው፣ በጣም ሩቅ፣ ምን ያህል ሩቅ እንደሆነ ራሱ እኔም ራሴ አላውቀውም ይለዋል። ነጂብም ውቅያኖስ መሀል የገባ ያህል ይሰማዋል። ከዛም በፊት ከሚስቱ ጋር ከሳይኑ ጋር ያሳለፋቸው አሪፍ ግዜዎችን ማስታወስ ይጀምራል። ከዛ ሌላም ስለሚወለደው ልጃቸው ጥሩ ነገር ሲያወሩት የነበረው ነገር ሁሉ ብልጭ ብሎ ይመጣበታል። ከዛም ነጂብ እየተጸዳዳ እያለ አለቃው ይመጣና በእርግጫ ይመታዋል። ውሃውንም ከነጠቀው በኋላ በገንዘብ ከሆነ ውሃ የምንገዛው ይሄ መታጠቢያ አይሆንም ይመስለኛል፣ የውሃ ዋጋው ምንም ነገር አልገባም፣ ድጋሚ ውሃውን ብትነካ እቆርጥልሃለሁ ይለዋል። ነጂብም ነገሩ ግር ይለውና ያለ ውሃ ታዲያ እንዴት ይሆናል ብሎ ይደናገራል። ሽማግሌውም ውሃ ይቅርብህና አሸዋ ተጠቀም ብሎ በምልክት ያሳየዋል። አንድ ሰውም ታንከሩን ሊሞላ የውሃ መኪና ይዞ መጥቶ እየሞላ በነበረ ሰዓት ላይ ነጂብ እርዳኝ ብሎ ይጠይቀዋል። ከፊልም አለቃውም
ነገሩ ስለገባው መምታት ይጀምራል። አለንጋውንም ከያዘበት በኋላ አለቃው በድጋሚ መሳሪያ ይዞ ይመጣል። ልክ ሊገለው እንግዲህ በተኮሰ ሰዓት ላይ ወደ ታንከሩ ይሄዳል ጥይቱ። ከዛም ያለቃው ሐሳብ ወደዛ ወደ ውሃው ይሄዳል። የሚፈሰውን ውሃ በሚያይ ሰዓት ላይ ነጂብም ትዝታው ይመጣበታል። ከሳይኑ ጋር በውሃ የተሞላ ወንዝ ላይ አብሯት እንዴት ይጫወት እንደነበረ ማስታወስ ይጀምራል። እዛ የተንቦጫረቀበት ውሃ እዚህ ለመታጠቢያም እንኳን የሚገኝ አይደለም። ለሽማግሌው መቼ ነው የመጣኸው ብሎ ይጠይቀዋል። ሽማግሌው የመለሰለት ማንም ሰው ከዚህ መውጣት አይችልም፣ በቃ ይሄን ነገር ማንም ከዚህ አይወጣም እያለ እየደጋገመ ነው የሚናገረው። በአጠቃላዩ ሰውየው ሾጥ ሆኗል ማለት ይቻላል። ከፍየሎቹ ወተት አልብ ብሎ ከፊል አለቃው ይናገረዋል። ነጂብ ደግሞ አይችልም እንደዚህ አይነት ነገር። ፍየላን በእርግጫ ያለች ስትጥለው አለቃው ጠጋ ይልና እንዴት አድርጎ ማለብ እንዳለበት በምልክት ያሳየዋል። አንድ ሁለት እያለም በዛው እየለመደ ሄደ። ቀናት እየገፉ ሄዱ። ልክ እንደ ሽማግሌው እሱም እረኝነቱን በደንብ እየለመደ ሄደ። ለሌላ ስራ ነበር የመጣው። ሽማግሌው ደግሞ የሆነ ቦታ ሄዷል፣ ጠፍቷል። ስለዚህ በሱ ቦታ አሁን ነጂብ እየሰራ ነው ያለው። አሁንም ትንሽ ቀን ያልፋል። ከዛ የፍየሎቹን ላባ ወይም ይሄ ቆዳቸው ከተገፈፈ በኋላ አንድ ሰው ሊገዛ መጥቶ ይታያል። በዛ ሰውዬ መኪና መስታወትም ራሱን ባየ ሰዓት ላይ ነጂብ እጅግ በጣም ይደነግጣል። ጺሙ አድጓል፣ ጸጉሩ ተንጨባሯል እና ይህን ያህል ቀን እዚህ መኖሩን ራሱ ትዝ ያለው አሁን ነው። በምን ቀን እንደመጣና ዛሬ ራሱ ቀኑ ምንድን ነው ቢባል እንኳን የማያውቅ ያህል ሆኗል። ነጂብ ደክሞት ነበር፣ ሽንፈቱን አምኖ ነበር። ነገሩን ግር ይለውና ወደ ፈጣሪ ማኔ አልጸልይም አልለምነውም፣ ፈጣሪ ቢኖር እኔ እንደዚህ ይሆን ነበር እንዴ ብሎ ተማሮ ማልቀስ ይጀምራል። ከዛም ራሱን ለመግደል ያስባል። ወደ ገደል ጫፍም ሄዶ ራሱን ወደ ታች ሊጥል ባሰበ ሰዓት ላይ በርቀት አሞራዎች የሆነ ነገር እየነጩ ሲበሉ ያቸዋል። ተጠግቶም ባየ ሰዓት ላይ እንደዚህ ያነሱ አሞራዎቹ የሚበሉት የዛ የሽማግሌው ሬሳ ነበረ። አሞራዎቹም እሱንም ማጥቃት ሲጀምሩ እንደምንም ብሎ ነፍሱን አትርፎ እየሮጠ ያመልጣል። ቤቱ በናፈቀው ሰዓት ላይ የምግቡን ዕቃ እያሸተተ ያስታውስ ነበር። በዛውም በአንድ ጣቱ ጎልጉሎ አውጥቶ ይበላ ነበር። በዚህ በደረቅ በረሃ መሃል እንግዲህ ቤቱን ሊያስታውሰው የሚችል አንድ ነገር ይሄ ብቻ ነው ያለው። እንደምንም ብዬ ከዚህ ወጥቼማ ወደ ቤት እሄዳለሁ ብሎ ማሰብ ይጀምራል። ጊዜ ጠብቆም እንደምንም ሮጦ ይሄዳል። የዛኔ ከፊል አለቃው ያየዋል። በላይ ቢተኩስበትም አልመታውም፣ ግን ፈርቶ ነጂብ ይተኛል። አለቃውም እግሩን ከመታው በኋላ አካለ ስንኩል ያደርገዋል። ድጋሚ እንዳያመልጥ እንዳይሸሽ አድርጎ ነው እግሩን የሰበረው። ፍየልና በጎች የታሰሩበት ቦታ ላይም ነጂብን አምጥተው አሰሩት። ነጂብን በጣም ውሃ ይጠማዋል። እንደምንም ብሎ ታግሎ ገመዱን ይፈታል። እንደምንም ብሎ ተንደፋድፎም ለፍየልና ለበጎች ውሃ የቀረበት ቦታ ደርሶ ውሃ መጠጣት ይጀምራል። ከዛም አንድ ቀን ፍየልና በጎቹን ይዞ ለጥበቃ ይዟቸው በወጣበት ሰዓት ላይ ዝናብ ይጀምራል። አንድ ዋሻ ያይና ወደዛ ዋሻም ይገባል። ከዛ በኋላም የሆነ ድምጽ ይሰማዋል። ያ ድምጽም ሙዚቃ ነው። ከዚህ በፊት የሰማው አይነት ድምጽ ነበር የሰማው። እንደምንም ብሎ ተንደፋድፎም ወደ አለቶቹ ወደ ተራራው በተጠጋ ሰዓት ላይ ሐኪምን ያገኘዋል። ሐኪምም ልክ እንደ ነጂብ ሆኖ ነበር። እሱም ልክ እንደሱ እረኛ ሆኖ ነበር። ፍየልና በግ እየጠበቀ ነበር። ሌላ አንድ ከፊል ባሪያ አድርጎት ነበረ። ሁለቱ ድጋሚ መገናኘታቸውን ማመን አልቻሉ። ምክንያቱም ድጋሚ እንገናኛለን ብለው ተስፋ አድርገው ማያውቁም ነበረ። ሐኪም እናምልጥ ከዚህ ይለዋል። ነጂብ ደግሞ እንዴት አድርገን ወዴትስ ነው የምንሄደው? ብዙ ጊዜ ሞክሬያለሁ፣ የትም መሄድ አንችልም። ሐኪምም ብዙ ቦታ ነው ያሰሩኝ። እኔ ከጥቂት ቀን በፊት ነው ወደዚህ የመጣሁት እንጂ ብዙ ቦታ ለፍቻለሁ። ከዛም በድንገት የሐኪም አለቃ ይመጣል። እየሮጠ እየሄድም አንተን ካገኘው በኋላ እኔ ብሞት ምንም አልፈራም ወንድሜ ብሎት ይሄዳል። ከትንሽ ቆይታ በኋላም ሐኪም ለነጂብ አንድ ደብዳቤ ይሰጠዋል። እንደተለያየን እኮ አለቃዬ በጣም ቀጥቅጦኛል፣ ግን በዛ ምንም አላዝንም። ዛሬ አንተን ስላገኘሁኝ ደስ ብሎኛል። እዚህ ቦታ ላይ ከአለቃዬ ጋር የሚሰራ አንድ ሰው አለ። ከኔም በፊት እዚህ ስራ ይሰራ ነበረ። ስለዚህ አካባቢ ሁሉም ነገር ያውቃል፣ ቦታዎቹንም መንገዶቹንም ያውቃል። እሱ ለእኛ ከረዳን ከዚህ ልናመልጥ እንችላለን። ነጂብ ጭራሽ ያለበት ሁኔታ እጅግ በጣም አሰቃቂ ነው። ለግመሎች ከሚበሉት ምግብ ላይ ቀንሶ ለራሱ ይበላ ነበር፣ ምክንያቱም በህይወት መኖር ስላለበት። ምክንያቱም ብዙ ምግብ አይሰጡትም ነበር። ከዛም ከትንሽ ቀን በኋላ ሐኪም አንድ አፍሪካዊ ይዞ ይመጣል። ካድሪ የሚባለው ከነጂብ ጋርም ያስታውቀዋል። ካድሪም በዛው የነገረው አለቃችን ልጁን ሊድር ነው በቅርብ፣ ስለዚህ ሁሉም አለቆቻችን ለሰርጉ በሚሄዱ ሰዓት ላይ እኛ ተያይዘ መጥፋት እንችላለን ይላል። ነጂብም ተደናግጦ እውነትም ግን ከዚህ ማምለጥ እንችላለን ብሎ ነበር የጠየቀው። ሐኪምም አብረን ማምለጥ ባንችል እንኳን አብረን መሞት እንችላለን፣ ይሄ ሁሉ ነገር እኔ ማየት አልችልም፣ ከአቅሜ በላይ ነው ብሎ ይላቀሳሉ። ከዛም በሚቀጥለው ቀን ጠቅላላ አለቆች ተብዮች የዋና የቺፋቸው ልጅ ወይም የዋና የቺፉ ልጅ ሰርግ ስለሆነ ሁሉም ወደዛ ይሄዳል። ነጂብም መጀመሪያ ይታጠባል። ምክንያቱም ይህን ያህል ዓመት አልታጠበም ነበር። ለመታጠብ አይደለም ለመጠጣትም እንኳን የሚቆጥቡት ውሃ ነው። ሊታጠብም ሲያወልቅ እንግዲህ በድርቅ ምን ያህል እንደተጎዳ በደንብ ይታያል። በሰውነቱ ላይ ያ የነበረው ስብ ምንም ነገር የለም። ከመሄዱ በፊትም ያቺ የተለመደችው አቻር ያላትን የምሳ ዕቃውን ያነሳና አሽትቶ አንድ ፍሬ አንስቶ ጎርሶ ሩጫውን ይጀምራል። ሲመጣ የለበሰውን ልብስንም ያገኘውና ለመልበስ ሲሞክር በጣም ሰፍቶት ነበር። ስለዚህ በገመድ አድርጎ ለማሰር ይሞክራል።
ከመሄዱ በፊትም ለገመሎቹ ለበጎቹም ለፍየሎቹም ጠቅላላ ምግብ ይሰጣቸዋል። በእርግጥ በብቸኝነት ሰዓትም ጓደኞቹ የነበሩት እነሱ ናቸው። በጣምም ተግባብቷቸው ነበር። ከመሄዱ በፊትም ያናግራቸዋል። ወደ ቤት እየሄድኩን ያለሁትኝ አሁን እኔ አልመጣም፣ ልክ እንደኔ ሌላ አንድ ሰው ይመጣል፣ እናንተን ይንከባከባቸዋል። ከዛም ሐኪም ካድሪና ነጂብ አንድ ላይ ሻንጣቸውን ይዘው ይገናኛሉ። ወደ ዋና መንገድ ወደ ተባለውም ሩጫቸውን ይቀጥላሉ። እየሮጠ እያለም ነጂብ ቆም ይልና መለስ ብሎ ያን ቦታ ያየዋል። ይኖርበት የነበረውን ደስተኛ ሆኖም ተመልሶ ሩጫውን ይቀጥላል። ምክንያቱም አሁን ወደ ቤት እየሄደ ስለሆነ ጉዟቸውን ቀጠሉ። በዛውም መሸባቸው። ሐኪምም ውሃ ይጠማዋል። ከዛም በርቀት አንድ ቦታ ይታያቸዋል፣ ልክ እስካሁን የነበሩበት አይነት ቦታ። ካድሪም ውሃ ለመስረቅ በሄደ ሰዓት ላይ ቦታው ላይ የነበረ ጠባቂ ያየዋል። ከዛም ጥይት ይተኩሳል። ከዛ ሶስቱም ተያይዘው ሩጫቸውን ይጀምራሉ። በዚህ ሩጫ መሃልም ነጂብ ቦርሳውን ጥሎ ነው የመጣው። አሸዋው ላይ ተኝተው ምሽቱን ያሳልፋሉ። ሲነጋም ጉዟቸውን ቀጠሉ። ምክንያቱም ዋና መንገድ የተባለው ገና አልደረሱበትም። እስከ ሩቅ ድረስ የሚታየው ጸጥ ለጥ ያለ በረሃ ብቻ ነው። ማታ በችኮላ እንግዲህ እየተራራጡ ሲሄዱ መንገድ ሁሉ ተሳስተዋል። ሐኪምና ነጂብ በርቀት ውሃና ግመል ያያሉ። ሁለቱም ተያይዘው ሩጫቸውን ወደዛ ያደርጋሉ። እዛ ሲደርሱ ውሃ የሚባል ነገር የለም። ጭራሽ ግመሉም የሞተ ነው። በውሃ እጥረትም ምናልባት የሞተ ግመል ይሆናል። ውሃ የመሰላቸው ደግሞ የነሱ ቅዠት። በእርግጥ በረሃ ላይ ትነቱ ሲታይ በርቀት ውሃ ይመስላል። ከዛም ሶስቱ አንድ ላይ ሆነው ሰላት ይጀምራሉ። ከዛም በድንገት በብዛት እባቦች ይመጣሉ። ሐኪምና ካድሪ ሮጠው ርቀው ሸሹ። በእባቦቹ መሃል ግን ነጂብ ይገባል። ምንም አይነት ጠረንም ወደ እነሱ ስላልደረሳቸው እባቦቹ ሳይነድፉት አልፈው ሄዱ። ይሄም ከመሞት እንግዲህ ለትንሽ ተረፈ የሚባልበት ገጠመኝ ነው። ሶስተኛ ቀን ሆነ። መንገዱ ግን እስካሁን ድረስ አልተገኘም። አሸዋው ላይ በባዶ እግሩ እየሄደ ስለነበረ ነጂብ ውስጥ እግሩ በጣም ይቆስላል። ካድሪም ጃኬቱን ቀዶ እግሩ ላይ ይጠቀልለታል። ምክንያቱም ሲራመድ ቀለል እንዲለው። ቀስ በቀስም ሐኪም እያመመው ሄደ። ምክንያቱም ይህን ያህል ቀን እንኳን እየተጓዙ ነው። የትም ቦታ ግን ለመድረስ ምንም ተስፋ እየታያቸው አይደል። ሐኪምም እዛ የነበርንበት ቦታ እኮ ሌላው ቢቀር እንኳን ውሃ እናገኝ ነበር ብሎ አለ። አሁን ያሉበት ሁኔታ ምን ያህል አስጠሊታ ነው። ያ ጠልተውት ያመለጡት ወይም የሸሹት ህይወት ራሱ የሚናፍቃቸው ሆነ። በዚህ ሰዓትም አላህን ከማስታወስ በስተቀር ምንም አማራጭ እንደሌላቸው ተረዱ። ካድሪም ሐኪምን ትከሻው ላይ ተሸክሞ መሄድ ጀመረ። ነጂብም እየባሰበት መጣ። ትንሽ ሰዓት ረፍት እንዲያገኝም ካድሪ ልብሱን አውልቆ ፀሐዩን እየተከላከለለት አረፍ እንዲል ረዳው። ሐኪም በጣም እየሞተ ነበር። ሐኪምም ላቡን አሰባስቦ ጠብታ አድርጎ አፉ ላይ ጠብ ያደርግለታል። ያቺ ጠብታም ለሐኪም አዲስ ህይወት ሆነችው፣ ጣፈጠችው። አሁንም እየሄዱ ሌላ አንድ ቀን ሄደ። ሐኪምም በርቀት ትልልቅ ህንፃዎችን የማየት ቅዠት ያቃዣዋል። በደስታም እየሮጠ ወደዛ መሄድ ይጀምራል። በጣም ብዙ ምግቦችም ይታዩታል። መብላት ይጀምራል። ግን በትክክለኛው በእውነቱ አሸዋ እየበላ ነበር። ሐኪምም ያስቆመውና የበላውን ለማውጣት አንገቱን ይዘዋል። ቀስ በቀስም ጭንቅላቱ ወደ እብደት እየተቀየረ ነበር። አሸዋም አብዝቶ ስለበላ ደም ያስታውቅ ጀመረ። ከዛም እዛው እያዩት የሞትን እንቅልፍ አሸለበ። ቢፈልጉም እንኳን ነጂብና ካድሪ ምንም ሊያደርጉለት አልቻሉም ለሐኪም። ከዛም የበረሃ ማዕበል ይነሳል በኃይለኛው። ሐኪምን እዛው ትተው ለመሮጥም ግድ ሆነባቸው። ማዕበሉም ሁለቱንም አቅፎ ሰብስቦ ያዛቸው። ማዕበሉ ካለፈ በኋላ እነሱ መትረፉን እንኳን ተርፈዋል። ግን የሐኪም ሬሳ ምኑ ጋር እንዳለ ጭራሽ የማይታወቅ የማይገኝ ሆነ። ሐኪምን ካጣ በኋላ ነጂብ ጠቅላላ ወደፊት የመሄድ ድፍረቱ እያጣ ሄደ። ካድሪም እሱን ያደፋፍረዋል። እስከምንሞት ድረስ እኛ መሄድ አለብን፣ ወደፊት መጠጋት አለብን፣ አይዞህ በርታ ብሎ ያበረታተዋል። ተጉዘው ነጂብ በጣም ጉልበቱን ጨርሶ ደከመና ወደቀ። እግሩማ ጭራሽ ሙሉ ለሙሉ በስብሶ ነበር ማለት ይቻላል። ነፍርቆ ነበር። ካድሪም ጫማውን አውልቆ ለሱ ያደርግለታል፣ ምክንያቱም መራመድ እንዲችል። ከዛም ካድሪ በቅርበት አንድ ሸረሪት ያያል። ይህም ማለት እንሽላሊቷ ውሃ በቅርበት አለ ማለት ነው ብሎ ይገባዋል። ከዛም ሲያባራት ስትሮጥ እሷም ተከትለው መሄድ ይጀምራሉ። የዛኔም ትንሽዬ ኩሬ ያገኛሉ። አጠገቡም የለመለመ ዛፍም ይታያቸዋል። ይሄ ሁሉ ነገር ቅዠት አልነበረም፣ ሁሉም ነገር እውነት ነበር። ነጂብ ውሃውን ሲያይ ለመጠጣት ሩጫውን ይጀምራል። ግን በአንድ ጊዜ ይህን ያህል ውሃ መጠጣቱ ለጤና ጥሩ አይደለም፣ ብዙ መጠጣት ባንድ። ስለዚህ ካድሪ ቀስ እያደረገ ለነጂብ ማጠጣት ይጀምራል። እዚህ ጋር ያገኙት ህይወት ምን ይመስላል? ልክ ህይወትን ለማስቀጠል አዲስ ተስፋ የተገኘ ያህል ነበር። ካድሪም እዛ ጋር ለስላሳና ብስኩት ያገኛል። ከዛም በቅርበት ሰዎች ይኖራሉ ብሎ መገመት ይጀምራሉ። ስለዚህ ተስፋ አድርገው በድጋሚ ጉዟቸውን ጠንክረው ቀጠሉ። ለመንገዱም በጣም የደረሱ ስለመሰላቸው አንድ ተራራን ወጡ፣ የአሸዋ ተራራን። ከዛ በኋላ ግን በርቀት ሲያዩ ልክ እንደዛ በጣም ብዙ ተራራዎች ታዩአቸው። ዋና መንገድ የሚባለው ነገር ምንም ነገር የሚታይ የለም። ወዴት እንደሚሄዱ ምን እንደሚያደርጉ ሁሉ ግራ ገብቷቸው ቁጭ አሉ። በዛው በተኙበትም ነግቶ ሲነሳ ነጂብ ካድሪ ሊያገኘው አልቻለም። ግን ያ የኮካ ጠርሙስ ላይ ውሃ ተሞልቶ ያገኛል። ካድሪ ለሱ እንዲጠጣ ትቶለት ነው ሄደው ማለት ነው። ግን ራሱ ካድሪ ወዴት ሄደ የሚለው ጥያቄ ሆኖ የሚቀር ነው። ምንም የሚታወቅ ነገር የለም። ነጂብ ብቻውን ጉዞውን ቀጠለ። ግን ከነበረው የባሰ እየደከመ ሄደ። የውሃ የመጨረሻ ጠብታ የነበረውን እሱንም ጠጥቶ ያልቅለታል ወይም ያበቃል። ከዛም በርቀት ነጂብ የመኪና ድምጽ ይሰማል። ወደዛ ወደ ድምጹ አቅጣጫም ሲሮጥ በመጨረሻ ዋና መንገድ ተብዬውን አገኘው። መንገዱን ቢያገኘውም ግን ማንም ባለመኪና ሊያቆምለት አልቻለም። ምክንያቱም እብድ መስሏቸው
እያለፉት ነበር። በሁለተኛው ቀን በጣም በውድ መኪና የሚያሽከረክር አንድ ሀብታም ሰው መኪናውን ያቆምለታል። መኪና ውስጥም አስገብቶ ያለው መኪና ይቆሻል ብለህ በአሸዋ ባዋራው ምንም ነገር እንዳትጨናነቅ፣ በኋላ አጸዳዋለሁ እኔ አታስብ ብሎት ውሃ እንዲጠጣ ይሰጠዋል። ያ ሰውም ወደ ከተማ ወስዶት ያወርደዋል። በዛው ጉዞውን ቀጥሎ ማላባር የሚባል አንድ ሆቴል ፊት ለፊት ይደርሳል። አንድ የመለያለም ሰው የሚኖርበት ሆቴል ነበረ። ያ ሰውም እጅግ በጣም ደግ ስለሆነ ነጂብን ይረዳዋል። ሁልጊዜም ሰውየው እንደዚህ የተቸገሩ ሰዎችን ይረዳ ነበር። ልክ እንደ ነጂብ የሆኑትን ስደተኞች ማለት ነው። ጸጉርና ጺሙን ያስቆርጥለታል፣ አዲስ ልብስ ይሰጠዋል። ከዛም አልፎ በደንብ ያሳክመዋል። የተለያዩ ቦታዎች ደውሎም የቤቱን ስልክ ያገኛል። በስልክም ቤተሰቡን እንዲያናግር ይሰጠዋል። ከብዙ ዓመት በኋላ በድጋሚ ነጂብ ሚስቱን በሚያናግር ሰዓት ልክ ከተቀደደ ጀሪካን ላይ ውሃ እንደሚፈሳው ከአይኑ እንባው መፍሰስ ይጀምራል። ምክንያቱም ቤተሰቤን ድጋሚ ያገኛለሁ ብሎ በህልሙ ማስቦ አያውቅም ነበር። ከዛም የህግ ስራ ይጀምራል። ፖሊስም ይዘዋል። ነጂብም ፖሊስ ጣቢያ በሄደ ሰዓት ላይ የተቀመጠው ቦርድ ላይ ያሉ ፎቶዎች ላይ የካድሪን ፎቶ ያያል። ነጂብም ምንም ማስረጃም ሆነ ዶክመንት እጁ ላይ ስላልነበረ እስር ቤት ይቀመጣል። ልክ እንደ ነጂብም የጠፉ ሌሎች ሰዎች ነበሩ እስር ቤት ውስጥ። ሁሉንም አንድ ቦታ ላይ ደርድር ያስቆሟቸዋል። ከዛም በጣም ብዙ ከፊሎች ይመጣሉ። አለቃዎች ስፖንሰር አድርገው ያመጧቸው ሰራተኛቸውን ካወቁ ይዘው መሄድ ይችላሉ ተብሎ ነው የተደረደሩት። ለዛውም እየጠፈጠፉ ይዟቸው ይሄዱ ነበር። የነጂብም አለቃ ቦታው ላይ ደርሳል። ነጂብም እንዳያየው እንደምንም ተደበቀ። ከፊልም አወቀውና እየጠፈጠፈው ይዞት ለመሄድ ሞከረ። ድጋሚማ ያ ሁሉ ነገር አይሆንም ብሎ እያሰበ ያለ ነጂብ ከፊል ወይም አለቃው ወደሱ ይጠጋና እኔ አንተን ልወስድህ ይችል ነበረ፣ ግን ኦፊሻል ስፖንሰርህ እኔ ስላልሆንኩ ነው። ስለዚህ ዛሬ ተርፈሃል ብሎ ይሄዳል። የነጂብን ቪዛ ስፖንሰር ያደረገው ሌላ ሰው ነበረ፣ ግን ይሄ ከፊል ዝም ብሎ በግድ ነበር የወሰደው። ግን አሁን እንደፈለገ ቢጥር እንኳን ይዞት ሊሄድ አይችልም። ምክንያቱም ስፖንሰር እንዳደረገው ምንም አይነት ዶክመንትም ሆነ ማስረጃ እጁ ላይ ስለሌለ ይዞት መሄድ አይችልም ዛሬ። ስለዚህ ነጂብ መጀመሪያ ቀን ያጠፋው ጥፋት ዛሬ ሊጠቅመው ሊያተርፈው ችለዋል ማለት ነው። ከዛም እግር ስር የተጻፈው በእኛ ህይወት ውስጥ የሚፈጠሩ ነገሮች ጠቅላላ እኛ መቼም ያልገመትናቸው ናቸው። የነጂብ ትግሉ ልፋቱ ጠቅላላ ስኬታማ ሆነለት። ምክንያቱም ዛሬ ወደ ቤት ሊሄድ ነው እሱ። ነጂብም እዛ በረሃ ላይ ያሳለፍኩት ቀን ምሽትም እስር ቤትም ያሳለፍኩት ቀን ከዛ ሁሉ ወደ ቤት የሚሄድበት ቀን እንዲያውም ረዘመብኝ አለ። ወደ ቤት ትሄዳለህ ከተባልኩኝ ጀምሮ አንድ ደቂቃም እንኳን አልተኛሁም። ቲቪ፣ ቴፕ ሪከርደር፣ ሻንጣ ይዘው የሚመጡ ሰዎችን በነዛ ሁሉ ሰዎች መሃል የኔ ሚስት ብቻዋን ቆማ እኔን እየጠበቀችኝ ያለችው። ሳይኑና ልጄ ብቻቸውን ቆመው ነው እኔን የሚጠብቁኝ። እኔ ምንም ይዤላቸው የሄድኩ አይደለም ያለሁት፣ የቀረኝ ትንሽ ህይወት ነው ብሎ ወደ ኤርፖርት ሲገባ እዛ ጋር የተጻፈው ጽሁፍ ይሄ የአንድ ሰው ታሪክ ብቻ አይደለም፣ በሺ የሚቆጠሩ የብዙ ሰዎች ታሪክ ነው። የተሻለ ህይወት ፍለጋ ውጭ ሀገር ሄደን ሰርተን ያልፍልናል ብለው ውድ ህይወታቸውን ላጡ ለነዛ ሁሉ ማስታወሻ ነው ብሎ ጽሁፉ ከታየ በኋላ በዚሁ ፊልሙ ያበቃል። ውድ ቤተሰቦች እንግዲህ ይሄ ፊልም ነው ሳውዲ አረቢያዎችን በአጠቃላይ እያንጫጫ ያለው ይሄ ነው። ምክንያቱም እነሱ ይሄ ነገር አይመለከተንም ነው የሚሉት። ስለዚህ ደግሞ ሌላ አንድ ቪዲዮ አቀርብላችኋለሁ ምን እያሉ እንዳሉ